ቤተሰቦች እንግዲህ እድሜና ጤና ይስጠን እንጂ ገና ብዙ ነገር እናያለን ማለት ነው። አብርሽ ዛሬ እንግዲህ የሄርሜላን ፍቅር አልቆልኛል፣ የሩታን ፍቅር አልቆልኛል፣ ገና አዲስ ሶስተኛ የሆነችዋ ይዤ እመጣለሁ እያለ ነው ማለት ነው። እንዲሁም ደግሞ ሄርሜላም እኔ ምን አርጌህ ነው ምን በድዬህ ነው ስላፈቀርኩ ስለወደድኩ ላንተው ዋጋ ስለከፈልኩኝ ስትል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው ማለት ነው። እንግዲህ እኔም ናፍቃችሁኛል፣ እናንተም ደግሞ ተናፍቃችኋል ማለት ነው። ስለዚህ ይህንን ዩቲዩብን ማለት ነው ሰብስክራይብ እያረጋችሁ 1000 አስገቡኝ ማለት ነው። እንግዲህ ካሁን ወዲህ አልጠፋም ማለት ነው፣ እመጣለሁ። ግን እውነት ለመናገር ስለኔ ሰብስክራይብ ይተው ነው ማለት ነው። ይሄንን ነገር ከዚህ በፊት እኛ ብዙ ጊዜ ስንናገር ነበረ። ዛሬስ ምን እያላችሁ? በተለይ ደግሞ የሄርሜላ ደጋፊዎች ማለት ነው። ይሄው ውሎ ሳያድር ደግሞ የሩታ እውነቱን ሀቋን ስለወጣላት ደግሞ እኔ በጣም ነው ደስ ያለኝ ማለት ነው። ለምን ብትሉ ከዚህ በፊት ታይ ሄርሜላ እንደ ሩታ ያረግሻል እኮ ለሩታም ያልጠቀመ ላንቺ አይጠቅምሽም፣ እና ሴትነትሽን አታርክሺ፣ ሴትነትሽን እንደዚህ ለሱ ብለሽ ዋጋ አትክፊ ስንላት ያው እምቢ ብላለች ማለት ነው። አሁን ግን ዛሬ እውነት አንዳንድ ሰዎች ማለት ነው እስቲ ሩታና ሄርሜላ መካከል ሆናችሁ እስቲ ዩት ማለት ነው። ሄርሜላ ዛሬ በተናገረችው አንጻር ማለት ነው። ሩታ ግን አራስ ቤት ሆና ቁጭ ብላ ሄርሜላ ግን አብርሽን ይዛ ከሌላ ሴት ጋር ስትሆን ነበረ፣ ሲጫወቱ ዋኛ ሲዋኙ ነበረ። ዛሬ ግን ሄርሜላ ይውላችሁ ገና አልመጣችም። አብርሽ ግን እኔ ከህይወት ይውጭልኝ ካላመንሽኝ ሌላ ህይወት ጀምር ያለው። ስለዚህ እኔ ሌላ እንቁ የሆነች በጣም የምታምን ለራሴ የምትሆን ለራሴ የምትገባኝ ሴት ሚዲያ ላይ ስለማመጣት ካላመንሽም ደግሞ አስታውቅሻለሁ እንኳን ሲላት ምን አክል እንደተሰማት ማለት ነው ሄርሜላ። እና ሩታን አላደንቅኝ የምትሉ ሰዎች እውነት በጣም በጣም ትገርሙኛላችሁ። ሩታ ማለት እኮ ጀግና ናት፣ ከጀግናም በላይ ጀግና። እስቲ ትላንትና ማለት ነው ለሩታ ደግ አረገችላት፣ ለሩታ እንደዚህ ነው ያላችሁ ሰዎች ምን ይሰማችኋል? እኔ አሁንም ቢሆን ሄርሜላ ታሳዝነኛለች። ለምን ለማይሆናት ነገር ለማይጠቅማት ነገር ጊዜዋን ማባከል እና በአብርሽ ደግሞ የመጣ ስንት ተሰድባለች፣ ስንት ተብላለች። ዛሬ ራሱ ይቅርታ ሲጠያየቁ ማለት ነው እንደ ተበደለች ነገር ነው የምታወራው የነበረው ማለት ነው። እንግዲህ አሁን አዲሷ ሶስተኛዋ ስትመጣ ሄርሜላ ምን አይነት ምላሽ እንደምትሰጥ ነው የናፈቀኝ እኔ እና እውነቴ ነው የምላችሁ ሩታ የተሰማትን ስሜት ስለተሰማት ወይም ደግሞ ስላየችው በራሷ ላይ ስለተደረሰ እውነት እኔ በጣም ነው ደስ ያለኝ ማለት ነው። ማንኛውም ነገር አንድ ሰው እዚህ ጋር እውነተኛ ትክክል ፈራጅ ሆናችሁ ስትፈርዱ በራሳችሁ ሲደርስ እንጂ በሌላ ሰው ሲደርስ አያማችሁም። ምክንያቱም አይሰማችሁም። ለምን እናንተ ስላልሆናችሁ ማለት ነው። ግን በአንዳንድ ሰው መካከል ውስጥ የደረሰበት ነገር ሲታወቅ ወይም ደግሞ ሩታ ከመጀመሪያ በተለይ ደግሞ አሁን የሄርሜላ ደጋፊ የነበሮች እኮ አዲስ የመጡ ናቸው እንጂ ከስር መሰረቱ ሩታና አብርሽ በምን አይነት ህይወት እንዳሳለፉ ምን አይነት ዋጋ ከፍለው ለትዳራቸው የበቁ ሉል ራሱ ሲመጣ ስንት ዋጋ ከፍላ ስንት ነገር ሆና ያላችሁ ሰዎች ያንን ነገር ለሄርሜላ አትደገፉም ነበር። በእውነት ከሩታ ነገር ነበር የምትቆሙት። እንግዲህ አሁን የምትመጣውም ደግሞ አታፍሩም እኮ ትኖራላችሁ እኮ ሄርሜላን እየረገጣችሁ ማለት ነው። እና አሁን የሚያመጣትን ሴት ጀግና ናት፣ ቀጥይበት፣ ሂጅበት የምትሉም ሰዎች እኮ ትኖራላችሁ። ለምን ትላንትና ሄርሜላ በሩታ ላይ ስትመጣ እንደዛ ነበር የምትሏት። ዛሬ ደግሞ እናንተ ናችሁ እኮ። በዚሁ አጋጣሚ አብርሽ የሚያበላሸው ራሱ ሳይሆን ኦዲየንስ ነው የሚያበላሸው። ከመጣ ሴት ይምጣ ስጦታ ትልካላችሁ፣ ብር ትልካላችሁ፣ የተለያየ ነገር ትሰጡታላችሁ። እና አብርሽ እንዴት ላይ ጨማለቅ ይችላል? እውነት ሶስተኛዋ ቀላል ናት። አራተኛዋም ድጋሚ ይዞልን ይመጣል። እመኑኝና ማለት ነው። እድሜና ጤና ብቻ ይስጠን ማለት ነው። እና ለማንኛውም ውድ ቤተሰቦቼ ማለት ነው ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እና በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።